ናችሁ ወይ? ያላችሁበት ሰላማችሁ ይብዛላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ እዚህ በመጨረሻ ፓርት ላይ ግን እራሷን ስታ ነበረ። ምናልባት የራሷን የሳተችበት ጊዜ ትውስታዋ ሊመለስ ይችላል የሚል ሀሳብ አለኝ እንደኔ። እናንተስ ምን ታስባላችሁ? እስኪ ሌላው ደግሞ ቤዛ ናት። ቤዛ እንግዲህ የእሷ ተንኮል ማለቂያ የለውም ማለት ነው። አሁንም ተንኮል እያሰበች ነው። እንግዲህ እሷ ኤፍራታን ደስታ ለማጥፋት ብቻ ነው ፍላጎቷ። ኤፍራታ ተደስታ ማየት አትፈልግም። እንግዲህ እሷ ናታንን የራሷ ለማድረግ ብቻ ኤፍራታን እንግዲህ ለመግደል ትፈልጋለች ማለት ነው። ኤፍራታን ለማስገደል እንግዲህ ሁሉም ነገር አስባ ጨርሳለች ማለት ነው። ሰው ገዝታበታለች። እንግዲህ ኤፍራታ ግን መሞት የለባትም ማለት ነው። ኤፍራታ መሞት የለባትም። ንጹህ ሰዎች ሁሌም ፊት ሲያገኙ መጎዳት የለባቸው ማለት ነው። እንዳይታወቅባት እንግዲህ በደንብ አርጋ እያስመሰለች ነው። ጥሩ ሰው ለመምሰል እየሞከረች ነው ማለት ነው። ሁሉንም ነገር እንደተወች ቤዛ እንግዲህ በፊት ጽዮን ነበረች ሁሉንም ነገር ተንኮል እንትና አብሮ የሚሰሩት። እንግዲህ ጽዮን ተለውጣለች ማለት ነው። በፊትም ጽዮን ለወንድሟ ደስታ ስትል ነበረ ይህን ሁሉ የምታደርገው። ቤዛ ግን እየተጠቀመችባት ነበረ በፊትም። አሁን ላይ ግን ሁሉንም ነገር አውቃ ከስህተቷም ተምራ ከወንድሟ ጎን መቆም ስትጀምር ሉሊት እንደዚህ አድርገቻት ማለት ነው። ሉሊት የእሷን ምስጢር የእሷን ተንኮል የእሷን ስራ ስላወቀችባት ብቻ ይህን ጉዳት ደረሰችባት። አሁንም ቢሆን ማስታወስ አለባት ማለት ነው። ከጽዮን ከቤዛ ጋር መሆን የለባትም ማለት ነው። አሁንም ተመልሳ ከቤዛ ጋር ጓደኛ ከሆነች በጣም ከባድ ነው ማለት ነው። እንግዲህ ቤዛ እንደፈለገችም ትጠቀምባታለች ማለት ነው። በሌላ በኩል ደግሞ ያፌት እንግዲህ ስለ ጽዮን በጣም ተጨንቋል ማለት ነው። በባለፈው ክፍልም እንዳየነው በጣም ተጨንቋል። እንግዲህ እህቷ እንደሆነች እህቱ ስለሆነች ነው እህቱ እንደሆነች ያውቅ ማለት ነው ሲመስለኝ እህቱ ናት ጽዮን። ለዛ ነው የተጨነቀላት። ሌላው ደግሞ ኤፍራታ ነው የሚወዳት ይመስለኛል እንጂ ሉሊት እቺ እባብ ብላ ስትሳደበው በጣም ተናዷል ሲመስለኝ። ኤፍራታን አፍቅሯታል ማለት ነው። ይሄ ደግሞ ሌላ ችግር ነው። ድሮም እሱ የናታንን ደስታ ለማጨለም ነው የሚፈልገው። ሉሊት ላይ ናታንን መበቀል ስለሚፈልግ ብቻ ይመስለኝ ነበረ። ግን ኤፍራታን የሚወዳት ይመስለኛል። የኔ የሆነን ነገር ማንም ሰው እንዲነካብኝ አልፈልግም እያለ ነው እንግዲህ ያፌት። ሌላው ደግሞ ቢኒ የጽዮንን ፍቅረኛ ሆኖ እንድተውን ተደርጓል። እንግዲህ ወደ ትውስታዋ እንድትመለስ ማለት ነው። ሌሎቹን ማናቸውም አላውቅም ስራ አለቻቸው። እሱ ደግሞ በቅርብ ጊዜ ስለመጣ እሱን በደንብ ስለማታውቅ እሱን እንደ አዲስ የእሷ ፍቅረኛ እንደሆነ እንደነበረ ተደርጎ እንድተውን ማለት ነው። እሷን ትውስታ ለመመለስ ብቻ። ቤተሰብ እንግዲህ በሚቀጥለው ክፍል ምን እንደሚፈጠር ጽዮን እንዴት እንደምትሆን የምናይ ይሆናል። ሰላም ቆዩልኝ። የቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ።